አምዶ ከነፈልሽ መኪና ቢገዛ ማን ይጠላል እንኳን እኔ ጉንዳንም ቢገዛላት ትወዳለች ሸራተን ሁሉ ታድራለህ ብሎኝ ኧረ እባክህ ምስትና ልጆች ጥያላ አድርም እኔ ውጭ አድሬ አላቅም ሱፉ የተገዛ ቀና ዛሉለት እኮ ነው ጋሽ ሰሌ መኪና እንዳይገዛለት የሙቱን ሰዎች ምናችሁ ነው የሚያማችሁ ሀገሬ ነው እንጂ ምሰራው ለግለሰብ አይደለም ለመንግስት አይደለም መንግስት እንዲያመሰግነኝ አይደለም ሀገር ግን ልታመሰግነኝ ይገባል ሀገር በሬሳ ሳጥን ተደርጎ ጋሽ ሰሌ ከዚህ ዓለም በህይወት ቤቱ ሲደርስ ድንገተኛ ሆዴን አመመኝ አለ ሆስፒታል ሲወስዱት ሞተ ከዚህ ዓለም በሞት ተለየ የሚል ዜና አይተን በጣም ደንግጠን ነበር ብዙዎቻችን ሲደረግ ግልጽ ነው ግልጽነቱ ይበዛል አንዳንድ ጊዜ ለከኛ ባህል ጋር አይሄድም ዘላምብ ኦስካር እንደም ታጭቷል ሁለቱም ኦስካር ታጭቷል እንደም ድፍረት ላይ ጆሊና ጆሊናት ስፖንሰር የሆነችው እዚህ ታላላቅ ፊልሞች ላይ ሰርቻለሁ አንዱ ስሙን አልነግርሽም ሰድቦኛል እንዲምባ ነው ያስለቀሰኝና እንደዚህ አይነት ነገሮች አሉ በደንብ ሳይሆን የራሴ ምስል ነው አንተ እንደሆንክ ራሱ አላወቅም እኔ አላወቅኩም የሽማግሌ እንዴት ያሳዝናል እንዴት እንደዚህ ያደርጋሉ ሽማግሌ የማይከበርበት ሀገር ብዬ እናገራለሁ ስማ በቃ ገጠር ግባ በጣም እኔ ግን ሰይጣን አሳስቶኝ ነው አልኩ እሱ ራሱ እንደውም አንተ ነህ ያሳሳትከኝ ሳይለኝ ይቀራል ቱቦ ውስጥ መገኘት ጀመርኩ ቤት የማደሩን አቆምኩ በጣም የበለጠ ዓለም የጠላችኝና እኔም የጠላኋት እስኪመስለኝ ድረስ 7000 ብር ምናምን የሚደረግ ታሪክ የለም አለኝ ኧረ ይሄ ልጅ ምን ሊያደርግልኝ ለፈነዳይ ነው እንደዚህ ያልኩኝ በቃ ምን ያደርግልኛል መኪና አልኩኝ እኔ እንደ ቀልድ ነው ያልኩት እሱ ለካ ሲሪየስ ሆኖ ነው ብዙ ተብሏል እየቆራረጡ የማያስፈልግ ነገር ሁሉ ብለው ጽፈውበታል እኔ ግን ከመጀመሪያ ስለምከታተለው ጉድፉ ራሱ ይማርከኛል እኔ ምክንያቱም ማርበታለሁ ሰው ከውድቀቱ ነው የሚማረው ደፍረህ ተብዬ ስንት መከራዬን አይቻለሁኝ ምንም ለሚዲያ ፍጆታ እንዳይሆን ነው የምፈራው ገብቶሻል ለሚዲያ ፍጆታ ልክ ልደርስ ስል ድርቅ ምን ያደረገው አባቴ መኪና የለም እንዴ አለኝ በፊት ነው አዎ ከዚህ በፊት ነው ከዚህ በፊት ሲለኝ እኛ እኮ ሆሊውድ አይደለንም የኢትዮጵያ አክተሮች ነን የኔ ሀብትና ያው ጥልነጥላውን የሚደግሙት ነው እኔም የምደግመው የነኑ ነው የኛ ሀብት ህዝብ ነው ወንድ ልጅ ሲያለቅስ ጌትነትን ሁለት ጊዜ ነው ያየው ሲያለቅስ አንዴ ወይ አዲስ አበባ ሲከለከል ፌንት አድርጎ ነው ወንድ ልጅ እንዲህ ካለቀሰ አደጋ አለው እቺ ደግሞ እንደ